እንደምን ዋላችሁ ውድ የቻናሌ ቤተሰቦች፣ ሰላማችሁ ይብዛ። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። ተረቷም የብረት ድስትና የሸክላ ድስት የምትላት። በጥሞና አዳምጡኝ። ሁለት ድስቶች ማለትም የሸክላ ድስትና የብረት ድስት ጉልቻ ላይ ተጥደው በነበረበት አንድ ቀን የብረት ድስት እስቲ ወጣ እንበልና የውጭውን ሁኔታ እንይ የሚል ሐሳብ አቀረበ። የሸክላ ድስት ግን እዚሁ እሳቱ ላይ መቆየት እንደሚሻል በመናገር ራሱን ሸፋፈነ። እኔ በቀላሉ ተሰባሪና ትንሽ ነገር እንክትክቴን እንደሚያወጣው ታውቃለህ። ትንሽ መንቀሳቀስ ብትንትኔ ሊያወጣኝ ይችላል። እቤት ውስጥ ተቀምጠህ ምን ታደርጋለህ? አይዞ፣ እኔ እጠነቀቅልሃለሁ። በመንገዳችን ላይ ከባድ ነገር ሲያጋጥመን እኔ መሃል ገባና አንተን ከጉዳት አድንሃለሁ አለው። በመጨረሻም የሸክላ ድስት ተረጋጋና ሁሉንም ነገር እሺ ብሎ ጉዞ ጀመሩ። ወዲያ ወዲህ እያሉ እያለፉ እየተንገዳገዱና በእያንዳንዱ እርምጃ እርስ በእርስ እየተገጫጩ ጉዞ ጀመሩ። የሸክላ ድስት ይህን ሁኔታ በብዙ መቋቋም አልቻለም። 10 እርምጃ ያህል እንኳን ሳይራመዱ በተፈጠረው ግጭት የሸክላ ድስት 1000 ቦታ ተበታተነ ይባላል። ልጆች፣ ከላይ ባነበብኩላችሁ ቆንጆ ተረት ምን እንደተማራችሁ እስኪ ለቤተሰቦቻችሁ ንገሩ። ሌላ ጊዜ በሌላ ቆንጆ ተረት እመለሳለሁ። መልካም ጊዜ። ቻው።